የልጆች እናት ነኝ። የወደፊት ያስተካከልኩ ነው ማለት ነው። ስለዚህ ያው ለሰይድ እንዲፈልገኝ መሯሯጥ ከመሰላችሁ አይደለም። ለምን እኔ የሆነ ቦታ አንድ ቦታ ቁጭ ብል አገሪቷ ሰፊ ናት። ሰይድ ለዚህ ደረጃ በየቦታው ካሜራ የለው አያየኝም ማለት ነው። ስለዚህ እንደዛ ነው ማለት ነው። ባጭሩ ዴሚሲ ሪል ስቴትም ሄጄ ነበረ ከሀረር ተመልሼ። በዚህ አጋጣሚ በእናንተ ምክንያት ተሸልሜያለሁ። በጣም አመሰግናለሁ። በተመልካቾች ምክንያት እኔን ወዳችሁኝ የሱመያ ጎረቤት መሆን እንፈልጋለን ብላችሁ ከኔ ጎረቤት ሆናችሁ ስገዙ ነይ በስምሽ እንደው መጀመሪያ እኔ ያሰብኩት ሰይድንም ጠርተውት ይሆን ብዬ ነበረ ማለት ነው። ግን ዝም ብዬ ነው የሄድኩት ማለት ነው። ከዛ ስገባ ያው ቪዲዮውን እንትን ታዩታላችሁ ማለት ነው። እና በድጋሚ ይሄው እዚህ ጋር ማለት ነው ይኸውላችሁ ይህንን ይመስላል ማለት ነው። ቀይ ማላሳያችሁ ይህንን ተሸልመውኛል ማለት ነው። ስላሸለማችሁ በጣም አመሰግናለሁ። ይሄ ብቻ አልነበረም፣ ኬክ ምናምንም ነበረ፣ ግን ስላልተመቸኝ አልቀረጽኩትም ማለት ነው። እና ስላሸለማችሁ በጣም አመሰግናለሁ። ቁጥራቸው ምናምን ሁሉ ነገር እዛ የመጀመሪያ ቪዲዮ ላይ አለ ማለት ነው። እሱን ቪዲዮ ገብ አረ ሰርባኛ አታውቅም። ሁሌም ወጣት ልጅ ሆነሽ ነው። እኔ አሮጊቱኝ እንኳን እየተፈለኩ ነው። አንቺ ግን ገና አንድ ፍሬ ልጅ ነኝ ብለሽ የምታስቢው የኔን ባል አግብተሽ የኔ የሚያገባሽ አተሽ ነው። የኔን ባል ለምነሽ እግሩ ልስር ወድቀሽ ያገባሽው ማለት ነው። እኔ በአንቺ ላይ አልመጣሁም፣ አንቺ በእኔ ላይ ነው የመጣሽው። ስለዚህ እኔ አይሽ አሮጊት እንኳን ሁኚ እበልጥሻለሁ። እኔ አሮጊቱኝ በጣም እበልጥሻለሁ። እሺ ዝም ብለሽ እንትን አትበይ። ስለዚህ አሁን ሰይድ እኔ የሚያገኘኝ መስሏት ነው እንደዚህ የሆነች ወረር ድብና ያለችው የምንገናኝ መስሏት ነው። እኔ እሺ ብዬ ብመጣብሽ እኔ ሰይድ አናዶኝ ነው እንጂ ሌላ የኔና የሰይድ ጉዳይ ከአንቺ ውጭ ስላለ ነው እንጂ እኔ ሰይድን አንቺ እኔ ሰይድን ብመጣ ማለት ነው። እኔ በአንድ ቀን እኔ አላህን ካልፈራው በአንድ ቀን አንቺን አስፈታሻለሁ። ሰይድን ፍታት ብለው በአንድ ቀን ነው አንቺን ማስፈታሽ ማለት ነው። እኔ ግን እንዳንቺ ባለጌ አይደለሁም። እሺ እኔ እንዳንቺ ባለጌ አይደለሁም። እዛች ልጅ ጋር እዚህ ጋር ትሄድ ምናምን አይደለም። መጀመሪያ ይሄንን አሰሪ ቀፎ በበረኪና የመረሻው አይምሮሽን እጠቢውና ባልሽን እንዴት መያዝ እንዳለብሽ ያዡ። እኔ ስለማልፈልገው ሰጠውሽ። እኔ የማልፈልገውን ነገር ነው አንቺ የወሰድሽው ማለት ነው። የኔን ነገር ነው የወሰድሽው ከአሮጊቷ ላይ ቀምተሽ። አንቺ ግን ወጣት ነኝ ብለሽ የምታስቢ ከሆነ ወጣት ነኝ ልጅ ነኝ ሰው ይፈልገኛል ካልሽ አንቺ ነሽ። እኔ ነኝ አሮጊቷ። ተፈላጊው ማን ነው? እና ለማንኛውም እንደዚህ ነው። አይምሮሽን አሰሪ። ቪዲዮውን እንጨርሰው። ኤካ አንቺ ጀልቃ ለሞን እንደው ሻርገት ይሆዱ ነው ልማታይ ነው አንተ በመታሽ እኔ ልማታይ እኔ ዝም ብዬ ቆሜ አይካለ አንተ ነኝ ተማታ አረ ወንድና ልጅሻላከም ልጅነት አለብሽ ተስተካከለሽ ይዘም ያለ ለእናት መታኛ አይደል በዚህ በሰለጠነ ዘመን አንዳንዴም እንደዚህ ስትኝ መረገጥ በሰለጠነ አረ ልረግጣይ በሃያ ምናምን ኮለ ዘመና እና ልረግጣይ አትመጪ እቺ አሮጊት ሲጀመር ነው እሷን ፍለጋ ሄደህ ስመጣ እሷን ነው የምትለኝ والله አልወርድ ምን ታመጣለህ አይ አዎ ማልፍጃ አረ ማልታት ዛሬ ተነጃርቲ ናርሚ ደም ማልፍዳ እንት ተስገባው እንት ተስገባው እመታሃለሁ። አንተ ልትመታኝ እኔ ራሴ እመታሃለሁ። እንዲያዩ ምን ነው በነገራችን ላይ ማለት ሰይድ በጣም ታጋሽ ነው እንጂ በጣም ነው የሚታገሰው። ታግሶ ግን ዝም ሲል እንደውም አዩን አልነካትም። ሆነ እስከ ዛሬ እንዴት አልመታትም ይላል ሰይድ። ይኸውልሽ እንዲህ ጸጉሩሽ ይዞ ወደ መሬት ነው የሚረግጠው። ሰይድ ማርጎጫ ሰይድ ማርጎጫ ነው ወይኔ ይዱበዱ ወላሂ አጠራው ወላሂ ታወኝሽ በቃ ለዛሩ ይዝ ብላ ነው የሚከተከ ወላሂ ሻደክ አደክ ወላሂ አደክ
ነቱ በሌዘ እውነት ይገባታል። በጣም ነው የሚገባት። እንደውም ያንስባታል። እንደውም ሳይድ በቀበቶ ነው የመታት። እውነት ሳይድ እንደዚህ እንደውም አይመታም። እንደዚህ በቦክስ ምናምን ነው እንደዚህ የሚመታው ማለት ነው የሳቀው። እንደውም ይህኔ አዝኖላት ይሆናል። አዲስ ፍቅር አይደለም ግን እውነት በጣም አበዛችሁ። እውነት ይገባሻል። በደንብ ነው የሚገባሽ። እንዴ አንቺ እኔን አታውቂ ምን አትይኝ? እንደዚህ ጥምድ ያደርጋችሁን እስከ ጓደኛሽ ድረስ እንደወገብ ቅማል። እንዴ ምን አርጊ ነው የምትል? ተውኳችሁ። እኔ ሰው ስተዋችሁ ማወቅ አለባችሁ እንዴ። እኔ ከተውኳችሁ ተውኝ እናንተ። እንዴ ጉድ እኮ ነው። የእኔ ገና ቪዲዮን ራሱ አላየሁትም። ቪዲዮን አይቼ እኔ እመለስበታለሁ። አለቃችሁ። እውነቴን ነው። በጣም አፋችሁ ክፍታፍ ነገር ነው። እና ለማንኛውም ግን ሳይድ እኔ በጣም ነው ደስ ያለኝ። ይዞ ቅጥቅጥ ነው ያደርጋት ማለት ነው። ምክንያቱም በቃ ለምን ትሄዳለህ አሁን? እሷ ለምን ትሄዳለህ የምትለው የምንገናኝ መስሏት ነው። እና አገኘሃለሁ ብዬው የለ እስከ ዛሬ ሄድ የምትለው በቃ ትሄድ አያገኛትም ነው። አሁን ግን ሀረርና ስለው የምንገናኝ ስለመሰላት ብቻ እንግዲህ ሳይድ ካላገኘዋት እኔ ከዚህ በኋላ የማላገኛት ከሆነ በአንቺ ቃል እሄዳለሁ። ቁጭ በል ካልሽኝ ቁጭ እላለሁ፣ ሂድ ካልሽኝ እሄዳለሁ። አልፈልጋትም ሱመያን ብሏል ነበር ማለት ነው። እሺ እንደማለት ገና ለገና ሱመያን አግኝቶ ያመጣታል ብላ እንትን እቺ አሮጊት፣ እቺ የልጆች እናት፣ እቺ ከዚች ምን ፈልገ ነው የምትፈልጋት? እቺ አሮጊት። እኔ አሮጊቱኝ መብለጤ ነው። እኔ ደግሞ ግርም የሚለኝ አዩዬ፣ የኔ ቆንጆ አንቺ አዩ በረኪና ነው ከነስምሽ ራሱ። እኔ ሱመያ ነኝ። እኔ እንዳንቺ ሳይድን አስፈራርቻ አላገባሁት፣ በቤተሰብ እንትን አሳግቻ አላገባሁት። እንዳንቺ ወጣ ሲለ በሚሊዮኖች ብር አስቀምጥልኝ ብዬው አላቅም። እሺ እኔና ሳይድን ያገናኘን ፍቅር ነው፣ ያስተሳሰረን ፍቅር ነው። 2 ልጆችም ወልደናል። የፍቅራችን ውጤቶች ናቸው ማለት ነው። ስለዚህ አንቺ ነኝ ስላልሽኝ እኔ ሳይድን አሁን አንቺ ብቶኛው ሁለተኛ ቢያገባ ራሴን አጥፍቻለሁ ነው የምትይው። አንቺ የውሸት እንትን እንኳን ትሰሪያለሽ። አንቺ የውሸት ሬሳ ሰርተሽ ሞትኩኝ ና ቅበረኝ ልትይ ትችያለሽ ማለት ነው። አእምሮች ትክክል አይደለም ሲፈጠር። በመጀመሪያ ደረጃ ሰውን እንደዚህ ውርድ አድርገሽ አትሳደብ። እሺ ሰውን ስለማታውቂ ማለት ነው። ከጓደኛሽ ጋር በጣም አፍሽን አትክፈች። እውነቴን ነው። እና ለማንኛውም ሳይድ በጣም ነው ያስደሰተኝ ባጭሩ ማለት ነው። እኔ እንደነሱ አፌን እንዳልከፈት ማለት ነው። ሳይድ በጣም ነው ያስደሰተኝ። አመሰግናለሁ ስላስከበርከኝ። ግዴታ ነው። የልጆችህ እናት ለልጆችህ ስትል እኔም ማስከበር አለብህ። እኔም ካጠፋው ሱመያ አጥፍተሻል ብትለኝ እኔ በቪዲዮ ላይ ወጥተህ አዩን እንዳትናገሪብኝ ብትለኝ እኔ አልናገርብም። ለምን? እኔ ስለማከብር የፈለገው ነገር ቢሆን እኔ ከአንተ ምንም የዚህን ያክል እንትን አይደለም። እኔ እሺ ነው የምለው ካጠፋው ማለት ነው። መጀመሪያ ስሜን የሚያነሱት እነሱ ናቸው 2ቱ ማለት ነው። ስለዚህ እኔ እንደዚህ አፌን ከፍቼ ተሳድቤ ራሱ አላውቅም። ይቺ የሰይጣን ቁራጭ፣ እቺ ምናምን ቁራጭ እያሉ ቆይስ መለስበታለሁ ማለት ነው። እና ማለት ነው እንግዲህ ቪዲዮዬ ይህንን ይመስላል። ሳይድ በጣም ነው የማመሰግነው ስላስከበርከኝ፣ ስለመታት ቅጥቅጥ ስላረካት እንደዚህ እንደውም በቦክስ ምናምን ማለት ነበረብን። ለማንኛውም ማለት ነው እንግዲህ ዛሬው ቪዲዮ ይህንን ይመስላል። እዚህ አሁን ሀረርም አይደለሁም ሳይድንም አትፈልገኝ ለማለት ነው የመጣሁት። ለማታገኘኝ ነበር ግን ዝም ብለህ አትዟዟር ማለት ነው። ለማንኛውም የዛሬ ቪዲዮ ይህንን ይመስላል። እወዳችኋለሁ። ኢድ ሙባረክ ብያችኋለሁ። አሁን ሸዋል ነው ማለት ነው። እንግዲህ የሸዋልም እየደረሰ ነው ማለት ነው። ስለዚህ እወዳችኋለሁ፣ አከብራችኋለሁ። እኔን እንደምትወዱኝ አላህ ይወደዳችሁ። ልጅ ለሌላችሁ ልጅ ይስጣችሁ፣ ባል ለሌላችሁ ባል ይስጣችሁ። ቤተሰብ ለናፈቃችሁ አላህ ከቤተሰቦቻችሁ ጋር ያገናኛችሁ። አላህ እንደዚህ እምቅ ያለ ነገር ጭንቀት ካለባችሁ አላህ ይፈርጃችሁ ማለት ነው። አላህ ጭንቀታችሁን ብድግ አድርጎ ያስደስታችሁ። አላህ ያላሰባችሁትን ርዝቅ ይስጣችሁ፣ ያላሰባችሁትን ደስታ አላህ ይስጣችሁ። እኔም ከምትወዱ በላይ አላህ ይወደዳችሁ። እኔም ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።